በዚህ ሰዓት ያመጣን አምላክ ማን ነው? በዚህ ሰዓት የጠበቀን አምላክ ማን ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንደበታችን በዚህ ሞላ ዘንድ ይገባዋል። አዎ የምስጋናን ሀብት ልናውቀው ይገባናል። በምስጋና ውስጥ ልንኖር ይገባናል። ዓለማዊውን ነገር አስፈልጠን ልንሄድ አይገባንም። በሁሉ ምን በሉ አመስግኑ። በምን በሁሉ ምን በሉ አመስግኑ። ርዕሴ ምስጋና ስለሆነ ነው። በሁሉ ምን በሉ አመስግኑ። ለምን ዛሬ ምስጋና ቀን ነው? አዎ በእርገቱ ምን አደረጉ? አመሰገኑት። ጌታ ከፍ ከፍ ሲል አዩት። አዎ መላእክትም ከነሱ ጋር ወጡ አዩት። ከፍ ብሎም ሲሄድ ምን አሉ? አመሰገኑ። ይህ ሲሄድ እንዳያችሁት ደግሞ ምን ይላል? ክብር ይመጣል። ምስጋና የምስጋና ሀብት በአንደበታችን ያስቀምጥ ዘንድ ፈቃዱ ይሆንልን። ወዳጆቼ በሁሉ ምን በሉ አመስግኑ። በሁሉ መቼ ነው እስቲ የምታመሰግኑት? አስተውላችሁ ታውቃላችሁ? የእውነቱን እስኪ እናውራ። መቼ ነው እግዚአብሔርን ያመሰገን ነው?
መቼ ነው የምናመሰግንበት ጊዜ? መቼ ነው ደስ የሚለን ጊዜ? ሁል ጊዜ አለ። በማን ደስ ይበላችሁ? ምን አለች እመቤታችን? ነፍሴ አለች አሜው ነፍሴ ላይ ነፍሴ እግዚአብሔርን ታከብረዋለች። መንፈሴ በመድኃኒቴ በአምላኬ ምን ይላታል? ምን መንፈሴ አለች። መንፈሴ በመድኃኒቴ በአምላኬ ምን ይላታል? ደስ ይላታል። ደስተኞች ናችሁ? ጸሎች ደስተኞች ነን። ውስጣችሁ ይናገራል። ደስተኞች ናችሁ? በኑሯችሁ ደስተኛ ናችሁ? በሕይወታችሁ ደስተኞች ናችሁ? በምታገኙት ደስተኞች ናችሁ? በሕይወታችሁ ደስተኞች ናችሁ? ለጥናችሁ ደስተኞች ናችሁ? ለብሳችሁ ደስተኞች ከልጆቻችሁ ጋር ሆናችሁ ደስተኞች ናችሁ? በቀን ውስጥ ስንት ጊዜ ነው ደስ ይላል? በሕይወታችሁ ስንት ቀኖች ተደስታችኋል? ድንገት ደስታ የምንለው እኛ ግራጁዌሽን መጨፈር ምናምን ከሆነ እሷ ደስታ እሱ ለጊዜው ስጋው ደስ ይላል። እሱ ግን መደበኛ ደስታ አይደለም። እኔ የማወራላችሁ ደስታ የማይጠፋውን ደስታ፣ እኔ የማወራላችሁ ደስታ ሲርባችሁ ደስ የሚለውን ደስታ ነው። እኔ የማወራላችሁ ደስታ ባዶ ኪሳችሁን ሆናችሁ ደስ የሚላችሁን ደስታ ነው። እኔ የማወራላችሁ ደስታ ውጭ ብርድ ላይ ቆማችሁ ደስ የሚላችሁን ደስታ ነው። እኔ የማወራላችሁ ደስታ ቤት ባይኖራችሁ ደስ የሚላችሁን ደስታ ነው። እኔ የማወራላችሁ ደስታ ብትማ ብትታመሙ ደስ የሚላችሁን ደስታ ነው። ይሄ የሆነልኝ ለበጎ ነው ብሎ የሚያስበውን ደስታ ነው የማወራላችሁ። እኔ የማወራላችሁ ደስታ የሚያሳዝን ነገር በቤታችሁ ቢገጥማችሁ እንደማልበት ነው ብላችሁ ደስ የምትሰኙበትን ደስታ ነው። እግዚአብሔርን ረስቼው ሊያስታውሰኝ ነው የምትሉበትን ደስታ ነው። እኔ የማወራላችሁ ደስታ አቧራ ላይ ብትቀመጡ ደስ የሚላችሁን ደስታ ነው። እኔ የማወራላችሁ ደስታ ሰዎች አላከበሩኝም፣ ቦታ አልሰጡኝም ብላችሁ ሰዎችን የማትቀየሙበትን ደስታ ነው። እኔ የማወራላችሁ ደስታ ክፉ ነገር ሲናገሯችሁ፣ ሌሎች መጥተው ስለእናንተ ሲናገሯችሁ ደስ የሚሏችሁን ደስታ ነው። የምናወራው ደስታ ይለያል። የምንነግራችሁ ደስታ ይለያል። በእግዚአብሔር ስም ያለው ደስታ ይለያል። እየሞቱ ቅዱሳን ደስ ይላቸው ነበር። እየተገረፉ ደስ ይላቸው ነበር። ለምን እንደተገረፉ ያውቃሉና እንደውም እንዲህ አሉ። ታሪካቸው ጴጥሮስን ጳውሎስንም ሌሎቹንም ሐዋርያት ያዟቸው ይላል። ሐዋርያት ሥራ ምዕራፍ 5 ላይ ገረፏቸው ነው የሚለው እኮ አይታችኋል። ገረፏቸው ይላል። እስር ቤት አስገብተው ገረፏቸው። ሁለተኛ ናቸው። ሁለተኛ በኢየሱስ ክርስቶስ ስም ታስተምሩና ስለዚህ ታላቅ ነገር ብላችሁ ስለምትሉት ትናገሩና ወየውላችሁ አሏቸው። እነሱም ደስ አላቸው ይላል። ከሰው ይልቅ ለማን ልንታዘዝ ይገባናል አሉ ይላል። ለእግዚአብሔር። ማንን ልንሰማ ይገባናል? እግዚአብሔርን አሉ። እግዚአብሔርን ልንሰማ ይገባናል። ምንድን ነው እኛ ደስ የሚያሰኝ ላሎች?
ነው ደስ ብሎን የምንኖረው ወዳጆች? እንደው አንዳንድ ሰዎች ልጠይቅ እወዳለሁ። ሰው ደስ ምንድን ነው ደስ የሚላችሁ ልባችሁ እንደው ደስ የሚያሰኛችሁ ነገር እስቲ ታምሩ። ደስ ብሎት የሚያቅሰው አሙት ደስ ብሎት የሚያቅሰው እንደው ምን ብታገኙ ደስ ይላችኋል? ሚሊዮን ዶላር ቆንጆ መኪና፣ ጥሩ ስራ ደስ ይላል ይችላል በጊዜው። ግን ችግሩ ይሄም ራሱ ጠፊ መሆኑ ነው። ይህ ደስታ ፍጹም አይደለም። ይህ ደስታ ከእግዚአብሔር ሁልጊዜ አይሆንም። ለጥፋትም ይመጣልና ለበደልም ይመጣልና ምን አይነት ደስታ እግዚአብሔር ከኛ ይፈልጋል? መንፈሴም በአምላኬ በእግዚአብሔር ምን ይላታል? መንፈሴም በአምላኬ በእግዚአብሔር። ስለ መንፈሳችሁ አስባችሁ ተጨንቃችሁ ታውቃላችሁ? ምን ውስጥ ነው ያለሁት? እንዴት ነው ያለሁት? ምን አይነት ህይወት ነው የምኖረው? ስወጣ ስገባ በቀን ጸባዬ 50 ጊዜ እየተቀያየረ አስባችሁ ታውቃላችሁ? እንደው ስለ ጸባያችሁ አስባችሁ ታውቃላችሁ? በቀን ስንት ጊዜ በሁኔታዎች ወይም ኮንዲሽንስ በምንላቸው ስንት ጊዜ ጸባያችን አንዴ ጣሪያ ሲነቀር፣ አንዴ ጣሪያ ሲሆን፣ አንዴ ጉድጓድ ሲገባ፣ አንዴ ወርቅ ሲሆን፣ አንዴ ወርቅ ሲል ሆኖ የምንውለው በቀን ስንት አይነት ሰዎች ሆነን እንደምንውል አይታችሁ ታውቃላችሁ? እንደው እስኪ የሚሰልም ሰው ቢገጥምህ ምን ይሰማል? ቶሎ ምንድን ነው የምታደርገው? መልሱ ብቻ የሚሰማኝ ወዲያው ቶሎ የሚሰማህ ምንድን ነው? አንተ ሰው እንዴት ነው የሚልህ? ቶሎ የሚሰማህ ምንድን ነው? ምን አስበህ ነው ትለዋለህ? ቶሎ እንደዛ ትለዋለህ? ምን አስበህ ነው ትለዋለህ? ምን አገባህ ስለው ያለስለስ ነው አይደል? አረችሁ እኮ ነው። አንድ ሰው መጥቶ ቢለኝ ወዲያውኑ የምቆጣ ወዲያውኑ የምበሳጨው ስንት ጊዜ በቀንጸላች ተጋይባ ራሱ አስተውለሽ ታውቂያለሽ? አንዳንዴ ልጆች ሲያስደስብሻል፣ አንዳንዴ ደግሞ ሲያስደስብሽ፣ አንዳንዴ ደግሞ ባልሽ ወይ ድንገት ደግሞ ብሎ ሲገባ ታዲያ ካለሽ ደግሞ መጥቶ እንዴት ነሽ ምናምን ሲልሽ የሚሰማ ስሜት ደግሞ ስንት ጊዜ አይታወቅም። ስራ ቦታ አስተውለሽ ታውቂያለሽ? ስለሰራሽ ወዲያ ወደታች ወደ ላይ ሲደርስ ሲወጣ ውስጣችን የተከፈተ ነገር ስለሌለ ነው ወዳጆች። እግዚአብሔርን የሚገባ ቦታ አልሰጠንም በልባችን ውስጥ። እግዚአብሔር የሚቀመጥበት ልቦና ስፍራ አልሰጠንም። እግዚአብሔር በልባችን እንዲነግስ አልፈቀድንም። ስለዚህ የገዛ ጸባያችን የገዛ እውነታችን ያሰቃየናል። የሚደርሱብን ከባድ ነገሮች መቋቋም አንችልም። በተለይም ማዚያ ስጋችን ቁስል ስለው ትንሽ ኢትዮጵያ ይሻል ነበር፣ እዛም ተበላሸ መሰለኝ። እዚህማ ሳስተን ትንሽ ነካ ያደረገ ሁሉ በቃ አለ። በጣም ከመሳሳታችን የተነሳ ወንድም ከወንድሙ፣ ዘመድ ከዘመዱ፣ ባል ከሚስቱ ምን ያስጣላል? በትንሽ ነገር ቶሎ እንቀያየማለን። በትንሽ ነገር ቶሎ እንጣላለን። ራሳችንን መሆን አልቻልንም። አንድ አባት ሲሄዱ አሉ በመንገድ አንድ ነገር አገኙ። ምን ነው የሚሉት?
ምንድን ነሽ ይሏት። እኔ ነገር ነኝ አለቻቸው። ምንድን ነሽ አትሏት። ነገር ነኝ። ነገር አዎ እንዲህ ሰውና ሰው መታባይ መታጋይ ስንት መከራ አንቺ ነሽ አሏት። አዎ እኔ ነኝ። ካሳደጉኝ አድጋለሁ፣ ካጠፉኝ እጠፋለሁ። እየሰማችሁ ምን አለች? ካሳደጉኝ አድጋለሁ፣ ካጠፉኝም። ከቤተ ክርስቲያን ተነስቼ ልንገራቸው። አሁን ቅዳሴ ቆማችሁ አንዳንድ ሰው እንግዲህ የቤተ ክርስቲያኑ ትልቅ ነው ቢሆንም ግን አይጠፋም ብዬ አስባለሁ። በቆምንበት ስፍራ ወይም ሁሌ በምናስቀድስበት ሌላ ሰው ሲቆም ስናይ ቅዳሴውን ትተን ስንቴ እንደምንገላለን ነው። እንደ ዞር አይልም ወይ ነው? አያኝም ወይ ነው? ስንቴ ይገላመጣል። ስንቴ የለንማ። ልባችን ምናችን ላይ ስላለ፣ እኛ ክብር ላይ ስላለ፣ ራሳችን ክብር ላይ ስላለ ያከበረንን ረስተነው እንቆማለን። የጠራንን ረስተነው እንቆማለን። መቀመጫ እንዲኖረው ሲያልፋሉ እግራችንን ድንገት ነካ ቢያደርገን ዝም ብሎ ቢያልፍ በውስጣችን ወዲያው ብዙ ነገር ነው። እንዴት ቢንከኝ ነው ዶረክቶ የሚያልፈው ያንስ እንኳን ነው ሰው እንኳን አይደለም። ምን አይነት ሰው እዚህ ላይ አስቀድስ መጥቼ ደግሞ ሄዶ መጥቶ ነበር የሚጎዘና ራሳችንን በግዛት አቅቶናል። ለምን ያከበረንን እግዚአብሔርን ረስተነዋል። የጠራንን ረስተነዋል። ያመጣንን ረስተነዋል። ዛሬ በየቦታው እኮ ሰልፍ የበዛበት ዘመን የሆነው ሰው ከእግዚአብሔር ይልቅ ራሱን በእግዚአብሔር ቤት ውስጥ እንኳን ሆኖ እያየ እኮ ስለተቸገረ ነው። ከማመስገን ይልቅ እግዚአብሔርን ከማመስገን ይልቅ ራሱን ሲያመሰግን የሚውል ሰው ነው የሚበዛው። ራሱን ከፍ ሲያደርግ የሚውል ሰው ነው የሚበዛው። ይህ የእያንዳንዳችን ዕቃም ነው ወዳጆች። ራሳችንን ስናመሰግን ማመስገን ያለብንን ማንን እንረሳለን? እግዚአብሔርን። ያን ጊዜም ቅድም የነገርኳችሁ ያቺ መንፈስ ምን ትላለች? ከኛ ትርቃለች። ያኔ ምናችን ይታወቃል፣ ውስጣችን ይታወቃል። ሰላም እናጣለን፣ መረጋጋት እናጣለን፣ ውስጣችን ይሰበራል። አሁን እንዲህ ሆነ ይላል ሳኦልም ይላል። ሳኦል የመጀመሪያው የእስራኤል ንጉሥ የነበረ ሰው ነው። ዳዊት ገና ሕፃን ሆኖ በ15 ዓመቱ ገና የበግ ጠባቂ እያለ በእረኝነት እያለ እግዚአብሔር በነቢዩ በሳሙኤል አማካኝነት ከእሴይ ቤት ሂድ፣ ይህን መንግሥት የሚመራ ቀባልኝ አለ። እነሆም ሳሙኤል ነቢዩ ያንን ቅብአ መንግሥት ይዞ ወደ እሴይ ቤት ሄደ። እሴይ ቤት ሲደርስ ያያቸው መልካቸው ያማረ ቁመታቸው የዘለገ የወረውሩ ጦር የማይስቱ መልካም ሰዎችን ተመለከታቸው። ወንድሞቹን አየ፣ የእሴይ ልጆች አያቸው። ንግሥናውማ የሚገባው ለእነዚህ ነዋል። የእሱ ምርጫ ነበር። ያን ጊዜ ቅብአ መንግሥቱን አንስቶ ሊቀባል። የዛን ጊዜ ቅብአ መንግሥት ለዛሬው እኛ ከፍተን እንደምናስቀምጠው ሳይሆን በእግዚአብሔር እጅ የታተመ በእሱ እጅ የተቆለፈ ራሱ ፈርቶ እግዚአብሔር የሚከፍተው እንጂ ማንም በእጁ ሊከፍተው ማይችል ነበር። እነሆ ቅብአ መንግሥቱ ሊከፈት አልቻለም። ያን ጊዜ እሴይ ያሉትን ልጆች ሁሉ 7ቱንም ወንድሞች አቀረበ። ሌላ ልጅ አለ ይለው እረስቶታል። አባቱ ራሱ እሴይ እሱ አይሆንም ብሎ የናቀው ዳዊት እዛ በግ ይጠብቃል፣ እረኛ ነው። ምን አለው? አንድ ልጅ አለ፣ እሱ ግን ትንሽ ነው፣ እረኛ ነው እኮ እሱ እዛ በግ የሚጠብቅ ነው አለው። እስቲ እሱን ጥራው አለው ሳሙኤል። ያን ጊዜ ዳዊት ተጠራ። ዳዊት ሲመጣ ገና ከሩቅ ሲያየው ሳሙኤል ቅብአ መንግሥቱ ፈላ ይላል። ቅብአ መንግሥቱ ፈላ፣ ራሱን ተከፈተ፣ ቅብአ መንግሥቱንም ቀባው ይላል። ክብር ምስጋና ይሁንና ለአምላካችን።
ሰው እንደሚያይ እግዚአብሔር አያይ። ሰው እንደሚያይ ማናይ እግዚአብሔር አያይ። ድንገት አምረው ከፍ ብለው የሚታዩ ሰዎች እነዚህ እግዚአብሔር ሰዎች ነን ብለን የምንላቸው እኮ ብዙ ሰዎች ሊኖሩ ይችላሉ። ባለባበሳቸው በሁኔታቸው አይተን እነዚህ ገባቸዋል የምንላቸው ይኖራሉ። በእውቀታቸው አይተን ይገባቸዋል የምንላቸው ይኖራሉ። የሚገባውን ግን ስለ እያንዳንዱ ነገር የሚያውቅ ማን ነው? እግዚአብሔር። ሰው እንደሚያይ እግዚአብሔር አያይም አለው ለሳሙኤል ለነብዩ። ሰው እንደሚያይ እግዚአብሔር አያይምና አንተ የመረጥከው ናፍቆት ነው ያለው። አንተ ከፍ ያደረግከው ናፍቆት፣ አንተ ልታመሰግነው ልታከብር የወደድከው ናፍቆት፣ የማከብረው ግን ሌላ አለኝ አለ። ይህ ዳዊት ከሕፃንነቱ ጀምሮ የእግዚአብሔር ሰው የሆነ ሰው ነው። ድልና አንበሳ የገደለ ነው። ገና በሕፃንነት ዕድሜው እግዚአብሔር የእሱን ስራ ያውቅ ነበር። የእሱን ስራ ግን አባቱም ሆኑ ሌሎቹ አያውቁም ነበር። ይሄ ሰራው ብሎ የሚመካ ሰው አልነበረም። ኋላ ይሄ ሰው ጎልያድ የሚባል ሰው የፍልስጤማውያን ሰው እስራኤልን ባስጨነቀ ጊዜ ያን ጊዜ ሊዋጋው ወጣ ይላል። ለዳዊት ከዳዊት ጋር ሊዋጋው የወጣው ይህ ጎልያድ የሚባል ሰው በቁመቱ የረዘመ፣ በተዋጊነቱ የታወቀ፣ በጦር ወርዋሪነቱ የተደነቀ፣ በጋላቢነቱ የተመሰገነ ታላቅ ጦረኛ ሰው ነበር ይለዋል። ዳዊት ደግሞ ምንም የማያውቅ ከወንጭፍ ብቻ ወንጭፍ መወንጨፍ እንጂ ሌላ የማያውቅ ነበር። ሊዋጋው ወጣ። እኔ በእግዚአብሔር ስም እመጣብሃለሁ አለው። አንተ እኔን እንደ ውሻ ልቀህ ውሻ መሰልኩ፣ ርግብ መሰልኩ፣ በወንጭፍ ልታባረረኝ የመጣኸው ብሎ ተበሳጭቶ ጦር ወረወረበት ይላል። ማነው ወርዋሪው? ጎልያድ። ጎልያድ ግን የወረወረው ጦር ዳዊትን አላገኘውም። ስቶ የማያውቀው ወርውሮ የማይስተው ሳተ። ዳዊት በአንዲት ወንጭፍ ድንጋይ ቢወረውር ግን ያ ትልቅ የተባለው ጎልያድ ወደቀ። ያን ጊዜ ሴቶች ሁሉ አመሰገኑ ይላል። አመሰገኑ። የምንወድቀው በዚያ ምን እያሉ አመሰገኑ? ምን እያሉ አመሰገኑ? ዳዊት እልፍ ገዳይ፣ ሳኦል ሺህ ገዳይ ሲሉ አሁን ቅናት ገባ። አንዱ እኮ ጠላታችን ምስጋና እኮ ስንመሰጋገን ጉድ እየፈላብን እኮ ዛሬ እኮ ጠላት የበዛው በተለይ በዚህ ዘመን አንዱ የሚደነቅ ሰው ወይም በጣም የመሰገን ሰው ሲሆን እኔ ከሱ በላሽ ከሱ በላሽ ሰው ላይ ማያሰገነው ሰው ላይ ማያደርገው። ስለዚህ ይሄን የሚመሰገን ሰው ችግር መፈለግ አለብኝ ወይም ማጥቃት አለብኝ ወይም ማጥፋት አለብኝ። እንደሱ እግዚአብሔር ያከብረኝ ዘንድ ፈቃድ ይሁንልኝ እኮ ነው። ዳዊትን ያከበረው ማን ነው? እግዚአብሔር እኮ ነው። ዳዊትን ከፍ ያደረገው ማን ነው? እግዚአብሔር እኮ ነው። ሰው እኮ አይደለም። ዳዊትንማ ሰው ማያውቀውም እኮ እንኳን አባቱም እንኳን የረሳው ሰው ነው። እውነት አይደለም? አባቱ መቼ ራሱ እንኳን መቼ አስታወሰው እኮ የመጣው ክብር እንኳን እኮ አባቱ ራሱ አላስታወሰውም እኮ። አባቱ ራሱ ያላስታወሰው ሰው ነው እኮ ዳዊት። ያስታወሰው እግዚአብሔር ነው። ከፍ ያደረገው እግዚአብሔር ነው። ያስመሰገነው እግዚአብሔር ነው። ዳዊት ግን ምስጋናውን እኮ አልተቀበለም። የእነሱን ምስጋና አልወሰደም። እኔ እንዲህ አይነት ሰው ነኝም አላለም። ግን ንጉሡ ሳኦል ቀናበት ይላል። ቀናበት። ወዳጆቼ የምናመሰግነውን እንወቅ። አያችሁ፣ እከሌን ሰርቶ እከሌን ፈጽሞ እከሌን አድርጎ ብለን ሰዎችን በጣም እንሰጥራቸውና በኋላ ማውረድ ያወረድናቸው ጊዜ ጦራቸውን ማን ላይ ነው የሚሆነው? እኛ ሰው በሚገባው ደረጃ ሊመሰገን ይገባዋል። ግን ከሚገባው በላይ የምንሰቅላቸው ሰዎች አሉ። እንሰቅለውና ከዛ በኋላ የሆነ ማውረድ ላይ ስንጀምር
የነሱ ጠላት ነው። አንደኛው ይሄ ነው ምክንያት። ሌላው ቅናት ከምስጋና ያርቃል። እግዚአብሔር ያደረገልንን ሁሉ ያስረሳል። ቀበዝባዛ ያደርጋል። ሌት አያስተኛም። ቀን አያሱን። ቀኑ ሁሉ በነገር ስትሰረሰሩ የነበራችሁበት ጊዜ ነው። እድሜ ዘጥሩ ይላል ፈረንጅ አይደለም። ቀኑን ሙሉ በነገር ሌሊቱን ሙሉ በነገር እንዲሆነ ተሰራኩ እንዲሆነ እዚህ ስንተኛ ሲገለጥ ከዛ ድንታ በዚህ ስንተኛ ከዛ እኛ ብለን በዚህ ስንተኛ ጠዋት ቤተክርስቲያን ያቀረበው ጊዜ ነገር ሲበላ ዳቶች ይህን የምነግራችሁ ለምን ታውቃላችሁ? ይህ ጉዳይ በሕይወታችን ውስጥ መሰረታዊና ከእግዚአብሔር ጋር የሚያስታርቀን ትልቅ ነው። እግዚአብሔር በውጫዊ ነገር አይነት ሰው ፊትን ያያል። እግዚአብሔር ግን ልብን ያያል፣ ውስጥን ያያል። መጀመሪያ ሰው መታረቅ ያለበት ከራሱ ጋር ነው። ከራሱ ጋር ከራሳችን ካልታረቅን ከእግዚአብሔር አንታረቅም። ወላጆች ዛሬ ሰው የተጣላው እኮ ከራሱ ነው። ከራሱ እስቲ ተመልከቱት። እግዚአብሔር ወንድ አድርጎ ፈጥሮ የፈጠረው ሰው እኔ የሚሰማኝ ሴትነት ነው ሲል እየሰማናት እኔ ሴት ነኝ ሲል ምን አይነት ነው ይሄ? እግዚአብሔር ፈጥሮ ሴት አሁን ፈጠራት እኔ የሚሰማኝ ወንድነት ነው ስትል እንዴት እንደተበላሸ የሳዲንን የሚጭር እሳት እላዩ ላይ ለመለቆስ እንዴት እየጣረ እንዳለ ከማይ መለየት ውጤት ነው ይሄ። ከማይ መለየት ውጤት ነው። ከእግዚአብሔር ከመንፈሱ የመለየት ውጤት ነው። መንፈሴን በአምላኬ በእግዚአብሔር ምን ይላታል? ደስ ይላታል። መንፈሳችን ላይ ወቁ። ያን መንፈስ እንዳናረክሰው ታዲያ ቅዱስ ጳውሎስ የኤፌሶን ሰዎች በላከው መልእክቱ ገላትያ መልእክት ምዕራፍ 4 ቁጥር 30 እንዲህ አለ። እነሆ ይላል ለቤዛ ቀን የታተማችሁበት ቅዱሱን የእግዚአብሔርን መንፈስ ይቅርታ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 30 ምን ይላል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ምን አታርጉ አለ? አታሳዝኑ። የትኛውን መንፈስ? እግዚአብሔር እናንተ ያደረገበትን ያተመበትን መንፈስ። አንድም ገና በሕፃንነታችን ገና በማኅፀን ሳለን እግዚአብሔር መንፈሱን ይልካል። የእግዚአብሔር ቃል እግዚአብሔር መንፈሱን ይልካል አለ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 103 እግዚአብሔር መንፈሱን ይልካል። ሰውም እንስሳትም ሁሉም በማኅፀን ይቀመጣል ይፈጠራል። እግዚአብሔር መንፈሱን ይልካል። ያንን ፍጥረት ይፈጠራል። እነሆ በማኅፀን የተቀመጠው እግዚአብሔር መንፈሱን ሲልክ ብቻ ይፈጠራል። ከዛስ በኋላ እንደገና ደግሞ በመንፈሱ ያሳድገዋል። ሁሉን ነገር ይሰራል። አስቡት እስኪ ገና ከማኅፀን ጀምሮ አዎ እጅን አይን ሁሉ ነገር ጭንቅላት ሁሉ ተፈጥሮ ነው የሚወጣው አይደለም? ማን ሰራው? ይሄ ማን ሰራው? እናት እርጉዝ ሆና ወይ እጁ በዚህ ጋር ስትገኝ ላስተካክል ያለች የተፈጠረች ሰራችሁ በማኅፀን ነገሩ ነው ወይ? ጭንቅላቱ እንዲሆን ብላ ሰራችላት። በማኅፀን አስቀምጦ የሚሰራ ማን ነው? እግዚአብሔር ነው። ክብር ተመስገን በሉት። በእውነት ባለቤቱ እሱ ነው። እግዚአብሔር መንፈሱን ልኮ ያስቀምጣል።
በ80 ቀን ሲመጣ ቤተ እግዚአብሔር ከውሃና ከመንፈስ ቅዱስ በመወለድ ያትመዋል። ያ ቅዱስ መንፈስ በሱ ውስጥ ያለውን ያጸናለታል። በሰው ልጅ ያጸናለታል፣ ያንጋል፣ ከፍ ይላል። በሆኑ ማን ጠብቆን ኖረን ወዳጆቼ? ማን ጠብቆን ተመላለስን? ማን ጠብቆን ተንቀሳቀስን? ማን ጠብቆ አመጣን? ማን ጠብቆ አኖረን? ማን ጠብቆ እስከዚህ ደረጃ ደረሰን? እግዚአብሔር አይደለምን? እስቲ አሜሪካን ሀገር ለመምጣት ብዙ መከራ፣ ብዙ ፈተና፣ አልኖርም፣ አልገባም፣ አልደርስም ስትሉ አድርሶ እዚያ ደረሳችሁ የላችሁም? አመጣጣችን እኮ ይለያያል አይደል? ከአዲስ አበባ ቪዛ ተቀብሎ የሚመጣው ተሰቃይቶ ነው። የዛኛው ስቃይ መንፈስ ነው። አሁን ቪዛ ይመጡት በቤት ሆይ ይናድር ገብርኤል ሆይ ይናድር። አንድ ሰው የነገረኝ ነገር አለ። ቪዛ ሊቀበል ሲሄድ አለ በጣም በቃ ከመጨነቂ የተነሳ አለ የቅዱሳን ትንንሽ ስዕሎችን ትንንሾቹ ስዕሎች በሙሉ ገዝቼ አለ ፕላስተር ለጠፍኩባቸው። ፕላስተር ከለጠፍኩባቸው በኋላ በውስጥ ሰውነቴ ውስጥ እያንዳንዱን በሙሉ በፕላስተር ለጠፌ ነው አለ ይባስ የገባ ግን አልተሰጠኝም አለ። በቂ አይደለም ብለው በኋላ መላኩን ስቃይ ላይ መላኩ የለጠፈው ነው ከለጠፈ የደረሰበት ነው ለጠፈ በጀርባ በዚህ በቃ ይሄ በቃ በሙሉ የለም አለ። በቃ ደግሞ ልጁ ሰውነቱ ጸጉራል። እንግዲህ አስቡት ሲላክ ያለ ጭንቀት አይደለም ይሆናል እንዴ? ስላረዱት ነው እነዛ ቅዱሳን አይደለም። ፈተና አለው ለራሱ ብዬ ነው። የትም ቢሆን ፈተና አለ። በሱዳን አድርገው፣ በግብፅ ሄደው፣ በባህር አቋርጠው፣ ሌላ ሀገር ገብተው የደረሱ አሁን ደግሞ በዘመናችን የምናየው በሊቢያ አድርገው ሲሄዱ በባህር እየሰመጡ በ6 ወር ውስጥ 1600 ሰው ባህር ውስጥ ሰምቶ ይቀሩ። እንጨነቃለን። ብዙ ፈተና አለ፣ ብዙ መከራ አለ። መከራና ፈተና እንድናልፍ የምታስችለን ግን መንፈስ እግዚአብሔር በውስጣችን አስቀምጧል። ያችን ያስቀመጠልንን መንፈስ ግን ፕራክቲስ አላደረግናትም። ፕራክቲስ ይሉታል እዚህ ያደርጋል። ፕራክቲስ ይሉታል መለማመድ። ውስጤ እግዚአብሔር ያስቀመጠልኝን ነገር ጽናት፣ ብርታት፣ ኃይል እግዚአብሔር እኮ አለ በውስጣችን እኮ ያስቀመጠልን። ትልቁ እንድንሆን እሷን አናያትም፣ እሷን እንንቃታለን። እሷን ወደ ውስጣችን አንመለከትም። የምናየው የውጭውን ነው። የውጩን ለመያዝ ስንሮጥ ብዙ ነገር እናጣለን። እግዚአብሔር ግን በውስጣችን ያስቀመጣት ብዙ ነገር አለች። ቅዱሱ የእግዚአብሔር መንፈስ፣ የአምላክ መንፈስ፣ የጽናት መንፈስ፣ የመርታት መንፈስ፣ የትጋት መንፈስ፣ የማስተዋል መንፈስ እግዚአብሔር ለሰው ሰጥቷል። የተጠቀሙባት ተመስግነውባታል። የተጠቀሙባት ኖረውባታል። እግዚአብሔር የሰጠንን ግን ያላወቅነው ብዙ ነገር አለ። በእኛ ውስጥ ያለ ብዙ ነገር አለ። እግዚአብሔርን ስለዚህ ነገር ልናመሰግነው ይገባል። ወዳጆቼ አንድ ጥናት ባለፈው ወዳየው ጥናት አለ፣ ሰምታችሁትም ሊሆን ይችላል። የሰው ልጅ የአእምሮውን ምን ያህል መጠን የተጠቀመ እግዚአብሔር የፈጠረው የአእምሮውን ምን ያህል መጠን የተጠቀመ ይህ እንግዲህ እሺ ነው መለሰር ያለ 2% ሰምቶ 2% የጭንቅላታችን ማለት ስንተምር ምን
ተጠቀሙ። 98 ገና ምንም ማለት ነው። ይህን የሰሩት እኮ ናቸው። ሊያውም እኮ የነበሩት የሰሩት ስፔሱን የመረመሩት በዓለም ላይ ያለውን ነገር ያዩት ስንት ፕላኔቶች እንዳሉ የተመለከቱ ስንት ፕላኔት ነው ያለው ዓለም ላይ? አሁን አዳዲሶቹን ነው ማወራላችሁ። ስንት ፕላኔት ነው እያስንባ ዘጠኝ ፕላኔት አሁን ስንት ደረሱ ሰምታችኋል? ሰምታችኋል? ከቤተ ክርስቲያኑ ሞተን እንግዲህ ደግሞ አንዱ አይደለ ወይ እዛ ጋር ያለውን ደግሞ ማድመጥ ያስፈልጋል። ወዳጆቼ ምንድን ያለው እዚህ ዓለም ላይ እኮ ማወቅ ያስፈልጋል። ምንድን ያለው ብለን እኮ ማወቅ ያስፈልጋል። ዓለሙን እኮ ውስጥ ያለው ነገር ዓለም ውስጥ ካለው እኛ ውስጥ ያለ ይበልጣል እኮ አለም ብሎናል እኮ መጽሐፍ አይደል? ዓለሙ ካለው እኛ ውስጥ ያለ ይበልጣል። ስንት ፕላኔት ነው አሁን ያገኙት? 9 እስካሁን ኖርማል ነበር የምንሰማቸው። አሁን ግን ናሳ ራሱ ባወጣው እስካሁን 16 ከዚህ በላይ ነው ያለው አለ። በቃ ዘግቶናል። ልንቆጥራቸው አንችልም። የፕላኔቶቹ ቁጥር በርቀት በሄድን ቁጥር እጅግ በጣም ብዙ ማናቃቸው ፕላኔቶች ነው እያገኘን ያለው። ይሄን ገብታችሁ ጉግል አድርጉ ማየት ነው። በጣም ቀላል ነገር። እስከዛሬ በትምህርት ስንማር ከዘጠኝ ፕላኔቶች ውጭ የለም። መጽሐፍ ግን የእኛ እግዚአብሔር ቃል የቤተ ክርስቲያናችን መጽሐፍ ግን ብዙ ዓለማት እንዳሉ ቀድሞ ነግሮናል። እንደውም ኢዮብ በመጽሐፈ ኢዮብ በምዕራፍ 28 ጀምሮ ስትመለከቱ እግዚአብሔር ስለፈጠራቸው የከዋክብት የዓለማት ብዛት እኮ እየገለጸ ይናገራል። ለዛ ለጓደኞቹ ሲያስረዳ ብዙ ነገር ይነግራቸዋል። እንግዲህ ይሄንን ሁሉ ያወቁት ይሄ ሁሉ ደረጃ የደረሰው እነሱ 2% ነው የተጠቀሙት። እኛስ ስንት ፐርሰንት ተጠቅመናል? አሁን እዚህ የተቀመጥነው ማለት ነው። እንግዲህ ያን ነገር የደረሱት 2% ነው ካሉ አለ ማለት ይቻላል። እንዳንጠቀም ያደረገን ግን ምንድን ነው ነው ጥያቄ። እግዚአብሔር በእኛ ውስጥ እኮ የሰጠን ጸጋ እኮ ከባድ ብዙ ነው። ሞገስ እኮ ሰጥቶናል። እንስሳት አንበሳ እኮ ይሰግድልን ዘንድ እኮ ስልጣን ሰጥቶናል። ተቀላቸው እግዚአብሔርም አለ ይላል አዳምን ሲለው በምድር ያሉትን እንስሶች በሰማይ የሚበሩትን ሁሉ ምን ይበላል? ይግዛል። ስልጣኑ በሙሉ እንደውም አለቀጠለና በኦሪት ዘፍጥረት በምዕራፍ 2 ቁጥር 17 ምን ይላል መሰላችሁ? እንስሳቱ ሁሉ ይላል ስም ይሰጣቸው ዘንድ ወደ አዳም ይመጡ ነበር። ስም ይሰጣቸው ዘንድ ምን ይላል ነበር? ወደ አዳም ይመጡ ነበር። ወደ አዳም ይሰበሰቡ ነበር። ስም ያወጣላቸው ማለት ነበር። አዳም አንበሳውን አንበሳ፣ ነብሩን ነብር እያለ ስም የሰጠው የአስፈሪውን ሁሉ አውሬ ስም እየሰጠ የሸኛቸው የነበረው አዳም ነበር። በምን ቋንቋ ተግባቡ ወዳጆች? በምን ቋንቋ ተግባቡ? እግዚአብሔር ለእንስሳትም ለሰዎች የሚሆን ቋንቋ ነበር የሰጠው። በሰው ክፋት ቋንቋ በዛ። የባቢሎን ግንብ ሲሰራ እግዚአብሔርን እንወጋለን ብለው ሲሉ ቋንቋቸው ምን አለ ይላል? ተደባለቀ። ምድርም ሁሉ አንድ ቋንቋ ነበረች ይላል መጀመሪያ ኦሪት ዘፍጥረት ምዕራፍ 11 ምድርም ሁሉ አንድ ቋንቋ ነበረች፣ አንድም ነገር ተሰማነ። ምድርም ሁሉ በአንድ ቋንቋ በአንድ ንግግር ነበረች ነው። አቤት አቤት! ቃሉ ራሱ ደስ ሲል ኦሪት ዘፍጥረት ምዕራፍ 11 ቁጥር ምድርም ሁሉ እኮ ነው። ምድርም ሁሉ በአንድ ቋንቋ በአንድ ንግግርም ነበረች። ከምስራቅ ተነስተው በሄዱ በስናዖር ምድር ግን አንድ ሜዳ አገኙ፣ በዚያም ተቀመጡ። ግንብ እንስራ አሉ ይላል። ምን እንስራ? ግንብ እንስራ። ግንብ ሰርተው ምን አደረጉ? የሚነግረኝ ግንብ ሰርተው ምን አደረጉ? ምን ሰሩ? የስናዖር ግንብ ወይም የባቢሎን ብለን የምንጠራው ግንብ ሰሩ። ምን አደረጉ? ከዛ በኋላ እስቲ የሚነግረኝ ምን ሰሩ? ግንቡን ከሰሩ በኋላ ምንድን ነው ያደረጉት? ግንቡ ከሰሩ በኋላ
ፈጸሙት? ለምን ግቡ ሰሩት? ምን ሊያደርጉ ሰሩት? ሜዳ አገኘው። ከዛ በኋላ ሜዳው ላይ ተሰብረው መከሩ። ምን ብለው ግንብ እንስራ ወደ ላይ የሚደርስ። ከዛስ ምን እናድርግ? እግዚአብሔርን እንዋጋ አሉ። እግዚአብሔርን ስለመዋጋት ሀሳብ ከየት መጣባቸው? ያቀሱ እግዚአብሔርን ስለመዋጋት ሀሳብ ከየት መጣባቸው? መጽሐፉ አጠር አድርጎ ነው የነገረን። እንዲህ ነው ታሪኩ ይላል። እነዚህ ሰዎች ኔፍሊስ የሚባሉ ህዝቦች በኖህ ዘመን የነበሩ በንፍር ውሃ ያለቁ ሰዎች ከነሱ 1000 ዓመት በኋላ ነው የሰናዖር ግንብ የተሰራው። በዚህ ጊዜ ይላል እዚህ የደረሱበት ሜዳ ላይ ብዙዎች ይጨፍሩ ይደንሱበት የነበረ ነው። ማን መርከብ ሲሰራ? ኖህ መርከብ ሲሰራ እነሱ ሲጨፍሩ ሲደንሱበት የነበረ በኋላ ንፍር ውሃ ደርሶ ያጠፋው ቦታ ነው። የዚያን ጊዜ እዛ ሜዳ ላይ ሲደርሱ ሜዳው ስለተመቻቸው አይደል፣ ብዙ ሜዳ ነበሩ። ያን ሁሉ ሜዳ ስተው እዛ ጋር ሄደው ስራውን ላይ ሰሩበት። ከምስራቅ ያሉ ሰዎች ተነስተው ነው የሚለው ሲሄዱ ከምስራቅ ተነስተው በሄዱ ጊዜ ነው የሚለው። በሄዱ ጊዜ በስናዖር ምድር አንድ ሜዳ አገኙ ነው የሚለው። ምን ሆነዋል? ከነበሩበት ሄደዋል። ሲንቀሳቀሱ ሜዳው ላይ አገኙ። ሲያገኙ መሬቱ ላይ ሳዩ ትልልቅ አጥንቶች እያዩ ጀመር። ሲቆፍሩ አጥንት ያለ ይህ አጥንት የት መጣ? ማን ያለ የምን አጥንት? ኢየሱስ። እንዴት ነው ይሄ ሁሉ ሰው እዚህ ጋር ያለቀዋል? ይህ ሁሉ ሲያለቀው እንዴት ነው? እንዴት ሊሞቻል ሲሉ አባቶቻቸው በወሬ የሰሙትን የለም እግዚአብሔር የሚባል ፈጣሪ በሰማይ የሚኖር እሱ በውሃ ጠፋቸው። አባቶቻችንን የገደለው እሱ ነው ማለት ነው። እኛንም እንዳይገለን ቀድመን እንግደለው። ስለዚህ ግንብ እንስራ። ሰማችሁ? ግንብ ሰርተን ወደ ላይ ከደረስን በኋላ ቀድመን እንገድላለን ብሎ ተነሱ። የስናዖር ግንብ መነሳት ምክንያት ይሄ ነው። ሄዱና ግንቡን ገነቡ። እንዳሉት ደረሱ። እግዚአብሔር ዝም አላቸዋል። ዝም አላቸው። ሲገነቡ ዛሬ እኮ ከስናዖር ግንብ የበለጠ እኮ ብዙ ህንፃዎች ተሰርተዋል አለማችን ነው። የፈረሱት መንታ ህንፃዎች ዱባይ ያለው 140 150 ፎቅ የሆኑ ተሰርቷል እኮ ከስናዖር ግንብ በላይ የሆኑ። እነዚህ የተሰሩት ለአገልግሎት ነው። የስናዖር ግንብ የተሰራው ግን ለአመዛ ያሉ ልዩነቱ እንጂ እነዚህም ግንቦች ለጥፋት ተሰርተው ቢሆን መፍረሳቸው አይቀርም። ጌታም ብሏል እነዚህ ግንቦች በመጨረሻ እግዚአብሔር ጠላት የሚሆኑበት ሰዓት ይመጣል። በምን ምክንያት? በንግድ ምክንያት። ይሄን አሁን ቀጥዬ የምነግራችሁ ነው፣ እንዴት እግዚአብሔርን በምስጋና ውስጥ መኖር እንዳለብን። የስናዖሩን ጨርሼ የምመለሰው ወደ እነዚህ ግንቦች ነው። ዛሬ ወደ አሉን ህንፃዎች ነው የምመለሰው። እነሱ ወጡና ቀስ አንስተው መወርወር ጀመሩ። ሰይጣን ተንኮለኛ ነው። አባቶች ሲናገሩ ደም ምልክት እያሳየ ቀስቱን ይልክላቸው ነበር ከደመና ውስጥ። ያን ጊዜ ያንን ሲያዩ ሆዱን ወጋ ነው፣ እግሩን መታ ነው የሚጀምር። ያኔ ሀሳባቸው ከንቱ እንደሆነ ስላየ ቋንቋቸውን ምን አደረገው አለ። የቋንቋን መብዛት ያመጣው ክፋት ነው። ዛሬ ዓለም የሚባላበት በተለይ ደግሞ እኛ ሀገር ይገባል ብዙ ቋንቋ ነው ያለው። ቋንቋችን ውበት ነው። ትግርኛ ቢናገር፣ አማርኛ ቢናገር፣ ሰባሽኛ ቢናገር፣ ኦሮምኛ ቢናገር፣ አኝዋክ ቢናገር፣ በጋምቤላ ቋንቋ ቢናገር 80 ቋንቋ በላይ ቢነገርባት አገር ናት። ሱዳን ስንት ቋንቋ እንደሚነገር ታውቃላችሁ? 250 ብሔረሰብ ነው ያለው። ከኛ በላይ ነው ያለው ሱዳን ውስጥ የኢትኒክስ ግሩፕ ከኛ በላይ ነው ሱዳን። ኢትዮጵያ ስንመጣ ግን ዛሬ ይሄ ቋንቋ መለያያችን ነው መሆን የነበረበት። የአንድነታችን ምልክት፣
የሰላማችን ምልክት፣ የውበታችን ምልክት፣ የመግባቢያችን ምልክት እንጂ መለያ። እስቲ እያንዳንዳችን መተን እንግሊዝኛ ነው የምንናገረው። ያው እኛ እንደፈለግነው እንጂ እነሱ እንደፈለጉት መች ተናግረናል። እስቲ ንገሩ። እውነቴን እኮ ነው ብላችሁ እነሱ ዋተር ሲሉ እኛ ዋተር እያለን እየነበር አረቀ ሲሉ ባናና እያለ በአማርኛ ነገር ናቸው እየሰሙ ነው። ማጣመም የተነገርነው እኮ አካንተው ሰምተው በጣም አካንተው ሰምተው ምናምን ብለው በልግና እናርግ እያሉ እኛም የገባንን ያህል ገብቶን ያልገባንን ደግሞ ቆይ ምንድን ነው ያሉት እስቲ ቆይ ከለኝ እያሉ ይህንን ችግራችንን ስላወቁ ትሬን የሚያደርግን ቀጥረውልን ያን እያደረጉ እየረዱን እንሰራለን እንኖራለን አይደል? ውሸት ነው? ሐሰት ነው? እና እዚህ አሁን እንግሊዘኛ ስለቻለን ወይም እንግሊዘኛ ስለምናየ የእኛ ልጆች እንግሊዘኛ ስለተናገሩ ነገ እንግሊዛዊ ናቸው ብለን የምናስቀምጣቸው? ነገ እነዚህ ልጆቻችን እነሱ ነጮች ናቸው፣ አሜሪካውያን ነጮች ናቸው እንጂ ኢትዮጵያውያን አይደሉም ብለን ነው የምንናገረው? ቋንቋ ወዳጆቼ መግባቢያ እንጂ መጠፋፊያ። እግዚአብሔር ሀገራችንን በቋንቋ ከያዝነው በሽታ ያላቅቃል። እውነቴን ነው ብላችሁ የቋንቋ በሽታ ነው። ወደዚያ ላይ ብርቅ ሆነብን እኮ ቋንቋ። ይህ ቋንቋ ብርቅ ሆነብናል እንጂ ስንት ቋንቋ ባለም ላይ እየተነገረ አይደለም። የማንነትም እውነት ለመናገር በፊት ቋንቋ ራሱ የመጣበትን እኮ ሁኔታ ስናየው የጥፋት መንገድ ነበር ይላል መጀመሪያ። ኋላ ግን ለበረከት ሆኖ ቀጠለ። አሁን እኛ እንድንጠፋፋበት አይደለም፣ እኛ እንድንጨፋጨፍበት፣ የጎሪት እንድንጠያይበት አይደለም፣ እንድንሰዳደብበት አይደለም። አሁን ግን ውበት አድርገ ነው መልካም አድርገ ነው በሚያግባባን ነገር እንድንነጋገር ነው። ዛሬ ዓለም አቀፉ ቋንቋ ምንድን ነው? ቋንቋ የሚነገረው እስኪ ንገሩኝ። በዓለም አቀፍ ደረጃ እንግሊዘኛ። ግን እንግሊዘኛ ቋንቋ በዓለም ላይ በመነገር አንደኛ ነው? አንደኛ ነው አይደለም። አንደኛው የቻይና ማንደሪን የሚባለው ቋንቋ ነው። በህዝብ ብዛትም በተናጋሪ ቁጥር የሚበልጠው የቻይና ቋንቋ ነው። ሁለተኛው እንግሊዘኛ ነው። ሶስተኛው ፖርቹጋል ነው። አራተኛው ስፓኒሽ ነው። አሁን ፖርቹጊዝ አሁን እኛ ብዙ ተናጋሪ ይመስላል። ሶስተኛ ደረጃ ላይ ያለው ከዛ ፍሬንች ነው። ፖርቹጋል ግን ብዙ ተናጋሪ እንዲኖር ያደረጉት ላቲን አሜሪካኖች ናቸው፣ ብራዚሎች። የህዝባቸው ቁጥር ብዙ ስለሆነ ያው ፖርቹጊዝ ቋንቋ ትልቅ ሆነ ባጥን ከስፓኒሽ በላይ ነው። ስፓኒሽ የሚመጣው በተናጋሪ ይችላል። እነዚህ ማለት ግን እነዚህ ደግሞ አፍሪካ ህዝቦች እኮ የግዛት ጊዜ ቋንቋ መወረስታ ብለው መናገር ጀምሩ። ቋንቋ ይለምዳል። ምን ይላል? እኛን ልዩ የሚያደርገን ግን በአፍሪካ ውስጥ የራሳችን ፊደል ያለ የራሳችን ቋንቋዎች አሉ። በፊደላችን የምንጽፍ ሰዎች ከጥንት ጀምሮ ይህ ቁጥር እንኳን የራሳችን ቁጥር ያለ። እንግሊዘኛ ብትሉት ቋንቋውን አዳፕት ያደረገው ፎኔቲክስ ከሚባል ላንጉጅ ከዛ ከላቲን ግማሹን ቃል ወርሶ ነው ኤቢሲዲ የተጻፈው። የቋንቋው ጥናት በታሪክ ይገርማቸዋል። ኢትዮጵያ ላይ ስትመጡ ደግሞ የምታገኙት እግዚአብሔር ከቀድሞ ጀምሮ ሰጥቶ ከሳሮን እንደገና እነዚህ ንግስ ፊደሎች ሰጡ። የሁሉ እንዲሆናሉ ዓለም ላይ የሚናገረውን ድምፅ በሙሉ መናገር የሚችል ድምፅ የያዘ ቋንቋ ነው። ይሄ ቋንቋ በረከት ነው። የብዙ ፊደል ነው። ሁሉም ቋንቋ ሊጽፍበት የሚችልበት ማንኛውንም ቋንቋ ዛሬ እኛ የናጥናትን ግዕዝ ማን እንዳነሳት አይታችኋል። እስቲ ንገሩኝ፣ ስንት ዩኒቨርሲቲዎች ናቸው እንኳን በአካባቢያችን ላይ አሁን በቅርብ ጊዜ የተከፈቱ ግዕዝን የሚያስተምሩ ዩኒቨርሲቲዎች? አልሰማችሁ?
እስቲ ንገሩኝ። እሺ ተሰማችሁ? አሜሪካን ውስጥ የሚያስተምሩ የግዕዝን ቋንቋ አልሰማችሁ? ዋሽንግተን ዩኒቨርሲቲ የግዕዝን ቋንቋ፣ ሃርቫርድ ዩኒቨርሲቲ የግዕዝን ቋንቋ፣ ሃርቫርድ፣ ቦስተን፣ ካናዳ ዩኒቨርሲቲ፣ ጀርመን 3 ዩኒቨርሲቲ አለ የኢትዮጵያን የግዕዝን ቋንቋ የሚያስተምሩ። እነሱ ግዕዛቸውን ልብልብ አድርገው አማርኛቸውን ልብልብ አድርገውላችሁ ነው ኢትዮጵያ የሚገቡት። እኛ 12 ዓመት ተምረን ማዘር ፋዘር ብቻ። ተመልከቱ፣ እኛ የናቅነው እነሱ እያረሱት ነው። ፋዘር ኦፍ ላቲን ነው የሚሉት ይህን ቋንቋ። የላቲን አባት ነው፣ ላቲንን ይቀድመዋል። ጀርመን የምታጠና ወደ ጀርመን ነች። ለሆን ጀርመኖች ምን ያህል ዝምተኞች እንደሆኑ ታውቃላችሁ? እርግጠኛ ነው። ከእኛ በላይ ሰው የለም ብለው በዓለም ላይ 2 ጊዜ ጦርነት ያስነሱ ሰዎች ናቸው። ግን ሲያጠኑት ይሄ ቋንቋ ላቲንን ወልዶታል። እኛ ለምናገረው ቋንቋ መሰረት እዚህ ውስጥ አለ ብለው መጽሐፍቶቹ ምኖቹን ለመመርመር የሚያስችላቸውን ነገር ከዚህ ቋንቋ ለማግኘት እያጠኑት ነው። እኛስ የራሳችንን ንቀነዋል። ነገ የእኛን ፍለጋ ሙዚየም እንሄዳለን። የት መተን ልናይ? ጀርመን፣ አሜሪካ ኮንግረስ ላይብራሪ ለካ ኢትዮጵያ የምትባለው ቋንቋ እንዲህ ነበረ እያለ የእኛ ከወሰዱ በኋላ እንደ ወዳጆች አንሙኝ። እግዚአብሔር አእምሮ ይስጠን፣ ልቦና ይስጠን። አሜን በሉ። አሜን ብላችሁ ከገባችሁ እንገት ቁጭቴ ቅናት የገባችሁ ማለት እግዚአብሔር የሰጠን እናክብረው። ቋንቋ ቢኖረን ብዙ ቋንቋ ቢኖረን በሀገራችን ኩራት ነው መሆን ያለበት እንጂ መለያያ መሆን የለበትም። መጣያ መሆን የለበትም። መዋጊያ መሆን የለበትም። የምንጠላላበት ሳይሆን የምንዋደድበት፣ የምንከባበርበት፣ የምንፋቀርበት ነው ሊሆን የሚገባው። ዛሬ ግን ያን ቅርጽ ቀይሮታል። እግዚአብሔር ላለው መንግስት ልብ ይስጥ፣ ላለው ህዝብ ልብ ይስጥ፣ ለሁላችን ልብ ይስጥ። አሜን። እውነቴን ነው የምላችሁ። ሁላችን ልቦና ሰጥቶ የሚገባ ነገር እንድናደርግ ይርዳል። አሜን። ዛሬ እነዚህ ሁሉ ስናይ ጥፋት መንገድ ላይ ቆሞ እያየ ዝም አትበል ነው። ወደ እግዚአብሔር የምንበልጩ ተናገር፣ ስለሆነው አመስግነው፣ ስለተደረገውም ተናገር። ለማን? እግዚአብሔር። ወደ እግዚአብሔርም ለማውራት እኮ ነገሩን መረዳት ያስፈልጋል። ነገሩን መረዳት ያስፈልጋል። ዛሬ ዘጋጁ ህንፃዎች ሞልተዋል። ነገ ጥፋት እንዳይሆኑ እንደ ስናወር ግንብ የሚደመሰሱ እንዳይሆኑ ልንጸልይ ልንለምን ይገባል። ዛሬ ዓለምን ወደ አንድ የንግድ መረብ ውስጥ ለማምጣት ጥረት እየተደረገ ነው። ይህን የምታውቁት ይመስለኛል። ወደ አንድ የንግድ ቋንቋ፣ ወደ አንድ የንግድ መረብ ውስጥ 666 ብለን የምንፈራው ትልቁ ነገር ይሄ ነው። አሁን በእያንዳንዱ ሰው ውስጥ ምን እንዲከበር እየታሰበ ነው? ቺፕስ። አሁን የባንክ ካርዶቻችን ምን እየሆኑ ነው? ቺፕስ። ቺፕሱ ስራ ማቅለሉ አሁን አትዩ። ስራ አቅሏል። አዎ፣ ግን የኋላ ግቡ እሱ አይደለም። አሁን እያንዳንዱ መገናኛችን ኢንተርኔት ነው። ኢንተርኔት ዛሬ ስራ ማቅለሉን አትዩ። የኋላ ግቡ ሌላ ነው። ሁሉም የዚህ ነገር ተጠቃሚ ከሆነ በኋላ ይሄ ማንኛውንም ሰው ወደሚፈለገው መረብ ውስጥ መክተቻ መሳሪያዎች ናቸው። አሁን እየተጠቀመን ነው ሁላችንም። ግን በዚህ ውስጥ ጥፋት አለ። የአውሬው ቁጥር አለ። በአንድ የንግድ መረብ ውስጥ ዓለም ትታጠራለች። ያን ጊዜ ቁጥሩን የተቀበለ ወይም ቁጥሩን ያሳተመ ብቻ ሊገዛ ወይም ሊሸጥ ይችላል ይላል። እየሰማችሁ? ዛሬ ብዙ የፋይናንሻል ተቋማት አሉ። ዛሬ ብዙ ይሄ የሚመጣበትን ጊዜ ባናውቀውም ግን ይሄኛው ግን የመጣ መጀመሪያ እንደሆነ ግን ላረጋግጥላችሁ እፈልጋለሁ። አንድ መረብ ውስጥ ሁሉንም ነገር ይከታል ያለውን መጽሐፍ
ካለ ኢንተርናሽናል ቢዝነስ ጋር የተገናኘ ነው። ስለዚህ ይላል መጽሐፍ እንዲህ ይላል፣ ባለጠጎች ታናናሾችም ታላላቆች፣ ባለጠጎችና ድሆችም፣ ጌታዎችም ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያስገድዳል ይላል። በእጃቸው ላይ ወይም በግንባራቸው ላይ። በእጃቸው ሲል ምሳሌ ነው። አንድም በእጅ በራሱ አንድም በእጃቸው ሲል ለመስራት የሚያስችላቸው በማንኛውም ቦታ ላይ። በግንባራቸው ሲል ግንባር ፊት ለፊት ነው አይደለም፣ ገጽ ነው። በገጻቸው ላይ እንዲታይ የሚያደርግ አስገዳጅ ይወጣል። በሰዎች ሰውነት ውስጥ እንዲቀበሩ ኦባማ አጽድቆት እንደውም ሶሻል ሴኩሪቲ፣ የባንክ አካውንት ካርድ፣ አሁን ወደፊት ካርድ ምናምን ሁሉም ይቻላል። ታውቃላችሁ፣ ችብሱ አለ። ችብሱን ያረጉ እቃም ስትገዙ እጃችሁን ነው እስካልመጣሉ። ምክንያቱም ችብሱ ውስጥ ነው ሁሉንም ኢንፎርሜሽን እዛ ያፋል። የችብሶቹ አላማ ይሄ ገቡ ውስጥ እንቀሳቀሱ ስትሉ ሁሉም ነገር ከዛ ይላል በግንባራቸው ምልክት እንዲቀበሉ ያ የአውሬው ስም ብሎታል። የአውሬው ስም ያለው የተለየ ቁጥር ይሰጠዋል። ለምኑ? ለዛ ለሚደረገው ነገር የተለየ ቁጥር ይሰጠዋል። ያ የተለየ ቁጥር የተዘጋጀው ቁጥር ደግሞ 666 ነው ብሎታል። 666 ምን እንደሆነ በጣም ነው። የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሰው ነው የሚለው ማንም ሊገዛ ወይም ሊሸጥ እንዳይችል ያደርገዋል። እቃ መሸጥ ቢፈልግ ያንን ነው እስካን ማድረግ ያለበት። እየሰማችሁ? እቃ መግዛት ቢፈልግ ያንን ነው እስካን ማድረግ ያለበት። ያ ቁጥር የሌለው ማንም መግዛት ወይም መሸጥ አይችልም። በቁጥር ነው የሚያዘው። ቁጥሩም የሰው ቁጥር ነውና ቁጥሩም 666 አለ። መሸጥና መግዛት ንግድ ውስጥ ነው፣ ልውውጥ ውስጥ ነው። ዓለም እዚህ ውስጥ አሁን ቀለበት ውስጥ እየገባች ሁሉም የሰውን ሕይወት የሚያቀል ነበረ። ግን መጨረሻው ጥፋትን ይዞ የሚመጣ ከባድ ነገር አለ። አውሬው ይሰለጥናል። 666 አንድም ይላሉ አባቶቻችን ሲናገሩ 666 የሰው ልጅ ማለት ነው። ራሱ የተግባባ ነው። ይሄን የሚሰራው አውሬ የተባለው ማለት የሰው ልጅ ነው። የሰማችሁ ነው። ሰው መሆን ይቀርና ወደ ምንነት ይቀየራል፣ ወደ አውሬነት። ብር እኮ ምን ያደርጋል? አውሬ። ታዲያ ዓለም ላይ ያሉ ጦርነቶች በሙሉ ሰውን እንቅልፍ አድርገው የሚበሉት በምንድን ነው? ነገሩን በምንድን ነው? ሀብት እኮ ነው አይደለም እንዴ? ሀብት ፍለጋ እኮ ነው። ሀብት ቅድመት እኮ ነው። ቅኝ ገዢዎች ሄደው አፍሪካን ተነስተው ከሀገራቸው ተነስተው እንግሊዝ፣ አውሮፓ ተነስተው አፍሪካ ምን ሊያደርጉ ሄዱ? አገሩ ጠቋቸው። አውሮፓ እንኳን ያኔ አይደለም አሁንም አልጠበበቻቸውም። እንደውም እኛ ወደ እነሱ እየሄድን እንዲሁ መሬት ጠቋቸው። ሀብት ነው። አውሬ ያደርጋቸዋል። ገንዘብ፣ ሀብት፣ አውሬ። የአውሬ ቁጥር ያለው አውሬ ያለው ሰው ራሱ ሰው ራሱ አውሬ ይሆናል ይላል። ከገንዘብ የተነሳ ከሀብት ስለ ገንዘብ ያለን አመለካከት ጥምምምምን ብሏል። በአሁኑ ሰዓት ጥምምምምን ብሎ ለገንዘብና ለእግዚአብሔር ደግሞ ልንሆን አትችሉም። ገንዘብ ለመኖር ያስፈልገናል። ግን ገንዘብን ባይኖረን የሚያኖር ደግሞ ማን አለ? አምላክ አለ። አምላክ አለ። ለመኖር መስራት አለብን። መስራታችን ሂደት ነው። እግዚአብሔር ያዘጋጀ ሂደት ነው። በአውሬ ውስጥ ግን አውሬ ይሆናል የሰው ልጅ። 666 ነው ቁጥሩ ያለው። ሰውን ሙሉ ሰው ያደረጉት የውስጥ ዋና ብለድ ቬዝልስ ተብለው የሚታወቁት ወይም የደም ዝውውራችን ከልባችን ጋር የሚቆጣጠሩት ሳይንቲፊክ የሚያረጋግጠው 666 ቬዝልስ ደማችን ውስጥ አሉ።
በሙሉ ሰውነታችን ጥፍራችን እስከ ፀጉራችን በጭንቅላታችን በየደቂቃው አሁን ደማችን ይሽከረከራል። ምን ደቂቃ ሰከንድ ሰርተን ሰርኩሌሽን አንድ ቦታ ላይ ከቆመ እኛ ምንድን ነው? ይሄንን በሙሉ ዝውውር የሚያካሂዱ ሰውነታችን ውስጥ ያሉ የደም ስሮች 666 ናቸው። እነዚህ የደም ስሮቻችን በሙሉ እነዚህ ዋናዎቹን ነው የጠቀሰው። ያው መቼም ዶክተሮች ልትሆኑ ትችላላችሁ ወይ በለጠ ታውቃላችሁ። መጽሐፍ ግን ሲተረጉመው ይሄን ይላል። ሰው ልጅ የደም ስሮች ዋናው ስራ የሚሰሩ የደም ስሮች ቁጥራቸው ይሄን አሰው ራሱ አውሬ ይሆናል። ቁጥሩ የሰው ቁጥር ነውና ያለው የሰው ቁጥር ነው ያለው። የሰማችሁ የሰው ቁጥር ነውና ቁጥሩም 666 ነው። ሰው ራሱ ነው። አንድም ራሱ ሰው ያንን ስራ ለማከናወን የሚፈጥረው የራሱ ቁጥር አለው። ይህ ስራ ይሰራል። ያኔ ግን ከዚህ ሁሉ ጥፋት የምትድኑት ማንን ስትይዙ ብቻ ነው። እግዚአብሔር የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው። ሲጮክ ብላችሁ በሉ ከኔ ጋር አብራችሁ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው። እስቲ በሉት አንድ ሁላችሁ ከተመረጡት ከጥቂቶቹ በምስጋና ገንዘቡ ከእርሱ ጋር ያደረገን ዘንድ ቅዱስ ፈቃዱ ይሁንልን። ሰማነውን በልቦናችን ያሳድርብን። በጸጋ በረድኤት ይጠብቀን፣ ከክፉ ይሰውረን። ቀኑን በሰላም ያዋለን አምላክ ሌሊቱን በሰላም ያሳድረን ዘንድ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሰላም እደሩ።